የበድር ጦርነት ክፍል 2 ሁለት ሙሽሪኮች መዲና ድረስ በመምጣት ሙስሊሞችን ማሳደድ። ቁረይሾች መካ ሳሉ በሙስሊሞች ላይ ባደረሱት ግፍና ጭቆና ብቻ በቃን አላሉም። ከስደት በኋላም ቢሆን በእነሱ ላይ ማሴርና መነሳሳትን ስራዬ ብለው ተያያዙ። በመዲና የሚገኙ ሙስሊሞች በማጥቃት ንብረታቸውን እንዲዘርፉ እንዳሸብሯቸውም ጭምር ከሌሎች ሙሽሪኮች ጋር መተባበር በኩረዝ ኢብኑ ሀባብ አልፈህሪ የሚመራ ጦር ላኩ። ይህ ጥቃት የመጀመሪያው የበድር ጦርነት በመባል ይታወቃል። ስለሆነም ቁረይሾች ለሙስሊሞች ላሳዩት የከፋ ጥላቻና ሙስሊሞችንና ኢስላምን ለማጥቃት ባደረጉት እንቅስቃሴ ምክንያት የእጃቸውን ዋጋ ማግኘት መራራ ውጤቱንም መጎንጨት ነበረባቸው። ጥቅሞቻቸውንና የንግድ መስመሮቻቸውን ሙስሊሞች አደጋ ላይ ሊጥሉ እንደሚችሉ ማሳወቁ የሚያስፈልግበት ጊዜ ደረሰ። እስልምና መጠናከሩን መንግስት ያለው መሆኑን እና ጥቃትንና ክፋትን ሁሉ መመለስ እንደሚችል እንዲሁም ሐቅን የማስፈን ውሸትን የመደምሰስ ኃይል ያለው እጅ እንዳለው ማሳየቱ ግድ ሆነ። 3 ቁረይሾችን ስርዓት ማስያዝና የሙስሊሞቹን ሀብት ንብረት ማስመለስ። በሺህ ግመሎች የምትገመትና 40 ሰዎችን የያዘች በአቡ ሱፊያን ኢብኑ ሐርብ እና አምር ኢብኑ አልአስ የምትመራው የቁረይሾች ቅፍለት የንግድ ዕቃዎች ይዛ ከሻም ሀገር ወደ መካ መንቀሳቀሷን የአላህ መላእክተኛ ሰለላሁ ዐለይሂ ወሰለም በሰሙ ጊዜ ሙስሊሞች ለመውጣት አሰቡ። ነብዩም ይህችን የቁረይሾች የንግድ ቅፍለት እንዳታመልጣችሁ አሏቸው። የተወሰኑ ሰዎች በፍጥነት ለጥሪው ምላሽ ተዘጋጁ። ከፊሎቹ ደግሞ የአላህ መላእክተኛ ለጦርነት አላዘዙንም በሚል መልኩ ተረዱ። ነብዩ በማስከተል የሚሳፈር እንስሳ የጦሩ ዋና አዛዥ ከወታደሮቹ ጋር ስለ መመካከራቸው ሙስሊሞችና ነብያቸው አሰቡበት። የነበረው ነገር አልተሳካም። ነገሩ ሳይታሰብ አላህ በሻው ነገር ተቀየረ። በመሆኑም ለነዚህ ለተጣደው አስቸኳይ ጉዳይ አዲስ ስልት መቀየሱ ግድ ሆነ። በሚከተሉት ሁኔታዎች ላይ ተመስርቶ ነገሮችን በጥልቀት ማጤን ግድ ነው። ሙስሊሞች ለጦርነት ሳይሆን ከሻም የምትመለሰውን የመካን የንግድ ቅፍለት አስበው መውጣታቸው የሙስሊሞች በቁጥርም ሆነ በዝግጅት ከሙሽሪኮቹ ማነስ የአንሷር ሰሃቦች ነብዩን ለመጠበቅ የገቡት ቃል ኪዳን በመዲና ውስጥ እያሉ እንጂ ከመዲና ውጪ አለመሆኑ። ለዚህ ሁሉ ሁኔታዎች የጦሩ መሪ ነብዩ ከወታደሮቻቸው ሐሳብ መፈለግ ግድ ነበር። በመሆኑም የአላህ መላእክተኛ ሰሃቦቻቸውን ለምክክር ሰበሰቡ። ከዚያም ሰዎች ሆይ አመልክቱኝ አሏቸው። አቡበክር ተነሳና ጥሩ ንግግር ተናገረ። እሱን ተከትሎም ዑመር በመነሳት ቆንጆ ንግግር ተናገረ። ሚቅዳድ ኢብኑ አምር ደግሞ ተነሳና እንዲህ አለ። የአላህ መላእክተኛ ሆይ እኛ በአንቱ አምነናል። አላህ ባዘዘዎት ነገር ይምሩን፣ እኛ ከአንቱ ጋር ነን። ወላሂ እኛ የሙሳ ህዝቦች ለሙሳ አንተና አምላክህ ሂዱና ተዋጉ፣ እኛ እዚሁ እንቀመጣለን እንዳትሉ አንለወትም፣ ነገር ግን እንላለን። አንተና ጌታህ ሂዱና ተጋደሉ፣ እኛም ከናንተ ጋር እንጋደላለን። በላከህ ይሁንብኝ። ጊማድ ሩቅ የመን ድረስ ይዘህን ብትሄድ ከአንቱ ጋር እንሄዳለን። እስክትደርስ ድረስም አንለይህም። የአላህ መላእክተኛ የሚቅዳድን ንግግር አወደሱ፣ ዱዓም አደረጉለት። ከዚያም የአላህ መላእክተኛ አሁንም አመልክቱኝ እናንተ ሰዎች ሆይ አሉ።
ከአንሷሮችም የሆነ ነገር ለመስማት የሚፈልጉ በመምሰል ወደ እነሱ ዞሩ። ሰዓድ ኢብኑ ሙዓዝ ተነሳና ወላሂ የአላህ መላእክተኛ ሆይ በንግግረው እኛ እንድንደናገር ያሰቡ መሰለኝ አለ። እሳቸውም አዎ አሉት። ሰዓድ ኢብኑ ሙዓዝ ልብ በሚነካ አንደበት በእርግጥም በአንቱ አምነናል፣ እውነት ነውም ብለናል። ይዘውት የመጡት ነገር እውነት መሆኑን መስክረናል። በዚህም ላይ እርስዎን በመታዘዝና በመስማት ላይ ለእርስዎ ቃል ኪዳን እና ቃል ገብተናል። ወደፊት ይቀጥሉ። የአላህ መላእክተኛ ሆይ እኛ ከእርስዎ ጋር ነን። በእውነት በላከው አምላለሁ። ባህርን እንድንሻገር ቢያዙን ወላሂ ከእርስዎ ጋር አንድም ሰው ሳይቀር እንገባበታለን። ነገም ጠላታችን ጋር ቢያገናኙን የምንጣላ አይደለንም። እኛ በጦርነት ላይ ታጋሾች፣ በፍልሚያ ወቅት እውነተኛ ነን። በእርግጥም አላህ አይነውን የሚያሳርፍ ነገር ከኛ ያሳየዎታል። ሂዱ በአላህ በረከት በማለት የሚያስደንቅ ንግግር ተናገረ። የአላህ መላእክተኛ ደስ አላቸው። ከዚያም እንዲህ አሉ፣ በአላህ በረከት ተጓዙ፣ አብሽሩ። አላህ ከሁለት አንዱ ጭፍሮች ቃል ገብቶልናል። ወላሂ እነኝህ ሰዎች እያንዳንዱ መውደቂያቸው ይታየኛል። በቦታ መረጣ ላይ ምክክር። የአላህ መላእክተኛ ሰለላሁ ዐለይሂ ወሰለም ወደ ሙሽሪኮች ጦር መገስገስ እና ከፊት ለፊታቸውም ለጦራቸው ቦታ በመያዝ ለጦርነት መሰናዳት ባሰቡ ጊዜ በዚህ ጉዳይ ላይ ለሰሃቦቻቸው አስተያየትና ምክር ጆሮ ሰጡ። ሐባብ ኢብኑ አልሙንዚር ኢብኑ አልጀሙህ እንዲህ አለ፣ ይህ ቦታ ወደፊትም እንዳንሄድ ወደ ኋላም እንዳንቀር አላህ ያሳረፎት ቦታ ነው ወይንስ የጦር ስልትና ሴራ ነው በማለት ጠየቃቸው። እርሳቸውም በእርግጥ የጦርነት ስልትና ሴራ ነው አሉት። እርሱም የአላህ መላእክተኛ ሆይ እንግዲያውስ ትክክለኛ ማረፊያ ይሄ መሆን የለበትም። ከሰዎች በታች ወዲያለው ዝቅተኛ የውሃ ቦታ እስክንደርስ ድረስ ሰዎች ይዘው ይሂዱ። ከዚያም ከውሃው ጉድጓድ ኋላ ያለውን እንይዛለን። ከዚያም ሐውድ ገንዳ እንሰራለን፣ ውሃ እንሞላለን። ከዚያም ጠላቶቻችን እንዋጋለን፣ እንጠጣለን፣ እነሱ አይጠጡም አላቸው። የአላህ መላእክተኛ ትክክለኛ ነገር አመልክተሃል አሉት። የአላህ መላእክተኛና አብረዋቸው ያሉ ሰዎች በመነሳት ለጠላቶቻቸው ወደሚቀርብ የውሃ ቦታ ቀረቡና ማረፊያቸው አደረጉ። ሌሎች የውሃ ጉድጓዶች ሁሉ እንዲደፈኑ ተደረገ። ባረፉበት የውሃ ጉድጓድ ላይም አጠሩና ውሃ ሞሉ። የውሃ እቃዎቻቸውንም ወደዚያ በመወርወር መቅዳት ጀመሩ። በዚህም እነሱ ውሃ ሲያገኙ፣ ሙሽሪኮች ግን ውሃ በሌለበት ቦታ ላይ እንዲሰፍሩ ሆነ። ጥም የበረታባቸው የቁረይሽ የተወሰኑ ሰዎች የውሃውን አካል ለመያዝ ወደዚያ ተሽቀዳደሙ። ለመጠጣት የሄዱ ሁሉ ግን በበድር ዕለት እዛው ተገደሉ። ከዚያ በኋላ የሰለሙ ሐኪም ኢብኑ ሂዛም ሲቀር፣ እሱም በክህደት ላይ የመሞትን ሁኔታ በመፍራት የበድርን ቀን ባለመገደሉ ዘወትር አላህን ያመሰግን ነበር። ውድና የተከበራችሁ ውድ የቻናሌ ቤተሰቦች ክፍል 3 ይቀጥላል። ላይክ፣ ሰብስክራይብ ማድረጋችሁን አትርሱ። እስከዛው ድረስ መልካም ጊዜ ለሁላችሁ።